አሰላሙ አለይኩም ወራህመቱላሂ ወድና የተከበራችሁ ውድ የቻናል ቤተሰቦቼ እንዴት ናችሁልኝ? አለ አልሐምዱሊላህ። በየላችሁበት ሰላማችሁን ያብዛ እያልኩ እንደዚህም ክርስቲያን ወገኖቼ ሰላም ብያችኋለሁ። እንደዚሁም ቤቴን ሲጀምሩብኝ ላይክ ሰብስክራይብ ማድረጉን እንዳረሱበት። ያው ነው አንዳንድ ጊዜ ያው እኛ እስልምና ላይ ያው ቁርአንን መማርን ቁርአን ማንበብን ብዙ ጊዜ እንፈልጋለን። ያ ነገር የምኖርበት ምንድነው? መጀመሪያ ቁርአን ላይ ያለው አያዎች ምንድነው? ከቃይዳ ነው የምጀምርበት። ቃይዳን በደንብ ስንማርበት በደንብ ስንችልበት ቃይዳ ላይ ያለው ሀርፎችን በደንብ ከያዝንበት ምንድነው ቁርአን አይከብደንም። እኔ ዛሬ ያው ጥቂትን አቀርብላችኋለሁ። ያው ነው ቀጣዩን ደግሞ ሌላ ጊዜ አቀርብላችኋለሁ ማለት ነው። እዚህ ጋር እኔ ቃይዳ ቁርአን ይዤዋለሁ። ሁሉንም እያሳየኋቸው አንድ እንትን አደርግላችኋለሁ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም አደርሱል አወል ሁሩፉል ሂጃኢል ሙፍረዳ አሊፍ ባ ታ ሳ ጂም ሐ ኸ ዳል ዛል ራ ዛይ ሲን ሺን ሷድ ዷድ ጧ ዷ ዓይን ጋይን ፋ ቃፍ ካፍ ላም ሚም ኑን ዋው ሐ ሐምዛ ያ። አሁን ይሄ መጀመሪያ ላይ ያለው የቁርአን ሀርፎች ናቸው። አሁን እነዚህን መጀመሪያ ላይ በደንብ እያጠናናቸው ሀርካቶቻቸውን እያዝነን ስንሄድባቸው በሌላ ላይ ስንሄድ ደግሞ ሌላ ሀርካት አለው ያንን እንይዛለን ማለት ነው። ግን በመጀመሪያ ላይ ደግሞ እዚህ ጋር ያለው ሀርፎችን በደንብ መያዝ አለብን። እነዚህን ስናውቃቸው እነዚህን በደንብ በአእምሯችን ኮፒ አድርገን ስንይዛቸው ደግሞ ቀጣይ ላይ ያለው ደግሞ ምንድነው እንድናጠናበት ምንድነው አይከብደንም ማለት ነው። እና ቀጣይ ላይ ያለውንም አሳያችኋለሁ። ይሄ ደግሞ